ሰበር ዜና ከ40 በላይ አገራት የተውጣጡ 3589 የውጭ ዜጎች ለሩሲያ ሲዋጉ መሞታቸው ተገለጸ። በሌላ ዜና የአሜሪካና ኢራን ፍጥጫ ተካረረ። ትራምፕ የኢራንን የኑክሌር ተቋም እንደሚያደምሱ ዛቱ። ዝርዝሩን ወደፊት የምናየው ይሆናል። ሰላም እንደምን ሰነበታችሁ የፈጣን ሚዲያ ቤተሰቦቼ። በወር በሺዎች የሚቆጠሩ ዶላር ይከፈልሃል ወይም ሩሲያ ውስጥ አትራፊ ጥበቃ ስራ አለ በሚል ተስፋ የተጓዙ ነገር ግን መጨረሻቸው ሳያስቡት የጦርነት ቀጠና የሆነባቸው የብዙዎች ህይወት ወዴት እያቀናቸው ይሆን? ሩሲያ በዩክሬን ላይ የከፈተችውን ሙሉ ወረራ ተከትሎ ከ40 በላይ አገራት የተውጣጡ በሺዎች የሚቆጠሩ የውጭ ሀገር ዜጎች ለሞስኮ ተሰልፎ ሲዋጉ ህይወታቸው ማለፉን አዲስ የምርምር ዘገባ ይፋ አድርጓል። ከተሸወዱ የስደተኞች ታሪክ ጀርባ እስከ የኡጋንዳው ኤድሰን አሳዛኝ ገጠመኝ ድረስ ያለውን ያልተሰማ የጦርነቱ ሌላኛው ገጽታ ነው። ዛሬ በዝርዝር እንቃኘዋለን። እስከ መጨረሻው አብራችሁን ቆዩ። ከ40 በላይ አገራት የተውጣጡ 3589 የውጭ ዜጎች ለሩሲያ ሲዋጉ መሞታቸው ተገለጸ። ሩሲያ በዩክሬን ላይ ሙሉ ወረራ ከከፈተች ጊዜ አንስቶ ከ40 በላይ የሚሆኑ አገራት የተውጣጡ ቢያንስ 3589 የውጭ ሀገር ዜጎች ለሞስኮ ተሰልፎ ሲዋጉ መገደላቸውን የቢቢሲ ምርመራ ዘገባ ይፋ አደረገ። ለሩሲያ ጦር በወታደርነት ከተመለመሉት መካከል ከሩሲያ ማረሚያ ቤቶች የተሰበሰቡ ታሳሪዎች፣ በተለያየ መንገዶች የተገደዱ ወይም የታለሉ ስደተኞች፣ የቀረበላቸው ማራኪ ክፍያ አስቧቸው በፈቃደኝነት የተቀላቀሉ፣ በሩሲያና በሰሜን ኮሪያ መካከል በተደረገ ስምምነት መሰረት የተላኩ ወታደሮች ይገኙበታል። ይህ ዳሰሳ የተካሄደው ቢቢሲ ኒውስ ራሺያና ሚዲያ ዞና ከተባለ ገለልተኛ መገናኛ ብዙሃን ጋር በመተባበር ሲሆን መረጃው የተሰበሰበው ይፋዊ መግለጫዎች ከማህበራዊ ሚዲያ ልጣፎች እንዲሁም ከመቃብርና ከጦርነት መታሰቢያ ምስሎች ነው። የኡጋንዳዊው ኤድሰን ካምዌሲ ግዩ አሳዛኝ ገጠመኝ በዚህ የሞት ዝርዝር ውስጥ ከተካተቱት መካከል የ45 ዓመቱ ኡጋንዳዊ ኤድሰን ካማስጊሮ አንዱ ነው። ቤተሰቦቹ እንደሚናገሩት ኤድሰን ወደ ሩሲያ ሲጓዝ በጥበቃ ስራ ላይ እንደሚሰማራ አምኖ ነበር። ባለቤቱ ካሮሊን ሙኩዛ እንደሚከተለው ትገልጻለች። በ2000ዎቹ መጀመሪያ ላይ ኢራቅና አፍጋኒስታን ውስጥ በጥበቃ ስራ ላይ ተሰማርቶ የነበረ ቢሆንም በወቅቱ ምንም አይነት የውጊያ ተሳትፎ አድርጎ አያውቅም። ከውጭ ሀገራት የሚያገኛቸው ስራዎች እየተቀዛቀዙ ሲመጡ ወደ ሀገሩ ተመልሶ በታክሲ አሽከርካሪነትና በግብርና ስራ ተሰማርቶ የነበረ ቢሆንም የሚያገኘው ገቢ ግን ባለቤቱንና 2 ልጆቹን ለማስተዳደር አልበቃውም። በታህሳስ 2016 ዓ.ም በሩሲያ ውስጥ ተመሳሳይ የጥበቃ ስራ ማግኘቱን ለቤተሰቡ ገልጾ የተጓዘው ኤድሰን በቀጣዩ ወር ግን ያልጠበቀው ነገር እንደገጠመው ለባለቤቱ ደውሎ ነገራት። ወታደራዊ ስልጠና እየወሰደ እንደሆነና በቅርቡ ወደ ግንባር ሊላክ በመሆኑ እንድትጸልይለት ጠየቀኝ ስትል ባለቤቱ ሙኩዛ ታዝ ለተሰኘ የጀርመን ጋዜጣ ተናግራለች። ከዚያ በኋላ የደረሰው አሳዛኝ ሁኔታ ይህ ነው። የኤድሰን የመጨረሻ ስልክና ህይወቱ ማለፍ። ኤድሰን ወደ ጦር ግንባር ከመላክ በፊት ለባለቤቱ የላከው የመጨረሻ መልእክት ላይ ወደ ውጊያ ቦታ እየተወሰደ እንደሆነና ስልኩም እንደሚወሰድበት ነግሯት ነበር። ከዚያ በኋላ ግን ከሱ ጋር የነበረው ግንኙነት ሙሉ በሙሉ ተቋረጠ። ከጥቂቱ ወራት በኋላ ቤተሰቦቹ እንደተረዱት ኤድሰን በዩክሬን ምስራቃዊ ግንባር በተካሄደ ጽኑ ውጊያ ላይ ህይወቱ አልፏል። የችግሩ ስፋት በሺዎች የሚቆጠሩ የውጭ ዜጎች ሰለባዎች የኤድሰን ታሪክ የብዙዎቹ ማሳያ ነው። የቢቢሲና የሚዲያ ዞና የምርመራ ዘገባ እንደሚመለከተው የተለያዩ የአፍሪካ ኤሲያ ሀገራት ዜጎች እንደ ኡጋንዳ፣ ኔፓል፣ ህንድ፣ ሶማሊያና ኩባ ካሉ ሀገራት የመጡ በርካታ ዜጎች በከፍተኛ የገንዘብ ክፍያና ጥበቃ በሲቪል ስራ ስም ተታለው ወደ ሩሲያ ጦርነት ተስበዋል። የፓስፖርት መወረስ አብዛኞቹ ሩሲያ እንደገቡ ፓስፖርታቸው ተቀምቶና የቋንቋ መሰናክል ያለባቸው በአጭር ቀናት ስልጠና ብቻ ወደ አደገኛው ጦር ግንባር ይላካሉ። የቤተሰቦች እንግልት አብዛኛዎቹ ሀገራት የዜጎቻቸውን አስከሬን ለማስመጣትና የተገባላቸውን የካሳ ክፍያ ለማግኘት ከባድ ፈተናና እንግልት ገጥሟቸዋል። በሌላ ዘገባ አሜሪካና ኢራን ፍጥጫ ተካረረ። ትራምፕ የኢራንን የኑክሌር ተቋም እንደሚደምሱ ዛቱ። የአሜሪካ እና የኢራን ውጥረት ወደ ከፋ ምዕራፍ ተሸጋግሯል። አሜሪካ በኢራን ላይ የምታደርሰውን ጥቃት 11ኛ ቀኑን በያዘበት በዚህ ወቅት
ፕሬዚዳንት ዶናልድ ትራምፕ በከባድ ማስጠንቀቂያ አስተላልፈዋል። ፕሬዚዳንት ትራምፕ በናታንዝ የሚገኙና ከምድር በታች የተገነባውን የቴህራን ዋና የኑክሌር ተቋም ላይ ጥቃት እንደሚያደርሱ መዛታቸውን ተከትሎ ቴህራን በበኩሏ የማይቀር የአጸፋ ምላሽ እሰጣለሁ ስትል ዝታለች። በኢራን ከተሞች የተሰሙት ድብደባዎችና ፍንዳታዎች የኢራን ብሔራዊ መገናኛ ብዙሃን እንደዘገቡት በቴህራን የሚገኙ የአየር መቃወሚያዎች ስራ ላይ እየዋሉ ሲሆን በተለያዩ ከተሞች ከፍተኛ ፍንዳታዎች ተሰምተዋል። ቡሹሁር የኢራን ብቸኛው የኒውክሌር ማብለያ ተቋም የሚገኝበት ታብሪዝ፣ ጃባሃር እና ኮርናክ ከፍተኛ ድብደባ ከተፈጸመባቸው አካባቢዎች መካከል ይገኙበታል። የአሜሪካዊ ሴንትኮም በሰጠው መግለጫ ጥቂቱ የኢራን ወታደራዊ ተቋም የባህርና የአየር ኃይል መሰረተ ልማቶች ያላመደ መሆኑን ዓላማውን በሆርሙዝ ወሽመጥ ላይ ለንግድ መርከቦች ስጋት የሆነውን አቅሟን ማክሰም እንደሆነ አስታውቋል። አሜሪካ ኢራንን ከ30 በላይ የንግድ መርከቦች ላይ ጥቃት አድርሳለች ስትል ከሳለች። ስምምነቱ ፈረሰ፣ ውጊያው ቀጥሏል። ሁለቱ አገራት ከዚህ ቀደም የተኩስ አቁም ስምምነት ላይ ደርሰው የነበረ ቢሆን በሆርሙዝ ወሽመጥ አስተዳደር ጉዳይ በተነሳ አለመግባባት ዳግመኛ ወደ ከባድ ውጊያ ተመልሰዋል። ኢራንም በበኩሏ አሜሪካ ላደረሰችባት ጥቃት ምላሽ ለመስጠት በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ተከታታይ ድብደባዎች በመፈጸም ላይ ትገኛለች። የዓለማችን አዳዲስና ትኩስ መረጃዎችን ጥልቀት ያላቸው ምርመራ ዘገባዎችን እንዳያመልጣችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ።